ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ቤተሰቦቼ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። እሺ ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ አዲስ ነኝ። ከኦንላይን ገዝቼ ልሄድ ነው ሲኦሲ ምን ይሻለኛል ብላኝ ነበረ። 20 ምናምን ሺህ ብር ብለውኛል። ገዝቼ ልሄድ ነው ያለችኝ አለች። እንግዲህ እኔ የምላችሁ ነገር ቢኖር ማለት ነው ከኦንላይን ሲኦሲ ገዝታችሁ ለምትሄዱ ልጆች ማለት ነው ከባድ ነው የሚሆነው ለእናንተ። ምክንያቱም እኔ ረዥም ዓመት ሰርቻለሁ፣ እንደነገርኳችሁ ዱባይ ሰርቻለሁ፣ ተደጋግሜ ዱባይ ሄጃለሁ፣ ሳውዲ እንደዛ ብዙ ሀገር ሰርቻለሁ። ግን ፈተናውን ስፈተን አጋጣሚ ሆኖ ወደኩኝ ማለት ነው። እኔ ከስንት ዓመት በኋላ በፊት ሲኦሲ የለም ታውቃላችሁ። እና አረብ ሀገር ብዙ ጠፍቼም ብዙ ቦታ ሰርቻለሁ። ግን ሲኦሲውን ስፈተን ወድቄ ነበረ እና ለእናንተ ደግሞ ከባድ ነው የሚሆነው። አብሶ አዳዲስ ለምትሄዱ ልጆች ሲኦሲ ወስዳችሁ ተምራችሁ ብትሄዱ በጣም ጥቅም አለው ብዬ አስባለሁ። በጣም ማለት ጥቅም አለው ብቻ አይገልጸውም። ለእናንተ ልምድ ላላችሁ እንኳን ብዙም አይደለም። ብትማሩ ጥሩ ነው፣ ግን ብዙም አይደለም። እዚህ የምትማሩት ትምህርትና እዛ ያለው ነገር በጣም የተለያየ ነው። ገብቷችኋል አይደለ? ግን ለማያውቅ ሰው አሁን ሽንት ቤት ፍሌሽ እንዴት እንደሚደረግ፣ መብራት እንዴት እንደሚለኮስ፣ መጥረጊያ እንዴት እንደሚለኮስ እያንዳንዱን ነገር ማለት ነው አውቃችሁ ብትሄዱ ለእናንተ መልካም ነው ብዬ አስባለሁ። ምክንያቱም በጣም ይጠቅማችኋል ለስራችሁ ማለት ነው። ሁለተኛው ጥያቄ ደግሞ ከሄድኩ 8 ዓመቴ ነው። ምንም አይነት ገንዘብ የለኝም። ወደ ኢትዮጵያ መመለስ አልቻልኩኝም። በጣም እየታመምኩ ነው ይላል። እንግዲህ ለእናንተ ምንም ማለት አልችልም፣ ምክንያቱም ሰው ይረዳል። እናንተ ግን እድሜ ዘመናችሁን ሰው እየረዳችሁ መኖር በጣም ከባድ ነው። ገብቷችኋል አይደለ? አንድ ወር እንኳን ለቤተሰብ ብትሰጡ የአንድ ወሩን ብታስቀምጡ፣ የአንድ ወር ለቤተሰብ ብትሰጡ የአንድ ወር ደግሞ እንደዛም ሳይሆን በየወሩ ከምትልኩ ለምሳሌ የአንድ ወር ሙሉ ከላካችሁ ቀጣዩ የሁለቱን ወር ወይ እጃችሁ ላይ ወይ ደግሞ አካውንት ካላችሁ በራሳችሁ አካውንት ከሌላችሁ ደግሞ ወይ ብራችሁን ብላችሁ ላይ መያዝ። ሰው 8 ዓመት ሰርቶ እንዴት ነው በባዶ የሚመለሰው? በጣም ነው የሚያሳዝነው። ገብቷችኋል አይደለ? እዚህ ሀገር አሁን እያንዳንዱ ነገር አለ ሳንቲም የምትንቀሳቀሱት ነገር የለም። ስለዚህ ልላችሁ የምፈልገው ነገር ምንድን ነው፣ አረብ ሀገር መውጣታችሁን ሳይሆን መውጣቱ በጣም ቀላል ነው። እዛ ሄዳችሁ ስትመለሱ ትታመማላችሁ። እንደ በፊቱ ጎንበስ ቀና ብላችሁ ስራ መስራት አትችሉም። እና ገንዘባችሁን ያዙ። ገንዘባችሁን ይዛችሁ ብትመጡ የተሻለ ነው ብዬ አስባለሁኝ። ሲቀጥል ደግሞ ዋይፋይ እና ኢንተርኔት ከራሳችን ነው ወይ ላላችሁኝ ማለት ነው። ዋይፋይ አዎ ከራሳችሁ ነው። አሁን ላይ ብዙን ጊዜ ሳውዲ አረቢያ ነው። እኔ ስለ ሳውዲ ነው ማወራችሁ። እንግዲህ ዱባይ ከመጣሁ አሁን ኦልሬዲ ወደ 6 ዓመት ሊሆነኝ ነው ማለት ነው። ከዱባይ ከመጣሁ 7 ዓመት ሊሆነኝ ነው እንደውም ማለት ነው ከዱባይ ከመጣሁ። ግን አሁን ባለው የሳውዲን ሁኔታ ስነግራችሁ ግን ሳውዲ ላይ አብዛኛው ቤት በሳንቲም በራስሽ ያው በኤጀንሲ ከሄድሽ በራስሽ ሞልተሽ በዳታ በወር እንደተጠቀሚ ይፈቅዳሉ። እኔም እንደዛ ነበር ስጠቀም የነበረው። ሴትዮዬ ዋይፋይ አሰጠኝም ነበረ። በራሴ ዳታ ሞልቼ 120 ብር ነው መሰለኝ፣ ያው 120 ብር ገዛለሁ። ከዛ ለአንድ ወር ልክ ወር ሲሞላው ይቋረጣል ማለት ነው። እንደፈለገኝ አይበት ነበረ። እንደዛ አድርጋችሁ መጠቀም ትችላላችሁ። ምክንያቱም ከኢንተርኔት በላይ ማለት ነው ከኢንተርኔት በላይ ምግብ በጣም ወሳኝ የሆነ ነገር አለ። ለምሳሌ ምግብ፣ እንቅልፍ የሚባሉ ነገሮች አሉ። አሁን ከዚህ ሳትሄዱ ስለ ኢንተርኔት አታስቡ። ምክንያቱም እዛ የምትሄዱት እናንተ ልትሰሩ ነው። ገብቷችኋል አይደል? ሰው ደግሞ ሊሰራ ከሄደ ኢንተርኔት ወሳኝ ነው። ቤተሰብን ለማግኘት ለብዙ ነገር በቃ ስራ ሲጨርሱን ፈታ ለማለት ኢንተርኔት ወሳኝ ነው። ግን አንድ ወር 2 ወር እስከሚሆናችሁ ራሱ አንገታችሁን ደፍታችሁ ብትሰሩ ምንም ማለት አይደለም። ምክንያቱም በፈለጋችሁ ሰዓት ቤተሰብ ማውራት በምፈልጉ ሰዓት ማለት ነው ኮኔክት ያደርጉላችኋል። የተወሰነ ሰዓት ካወራችሁ በኋላ ደግሞ ያቋርጡላችኋል። ደግሞ ጥሩ ቤት ከገባችሁ ደግሞ ኢንተርኔት የሚሰጡበት አጋጣሚ አለ ማለት ነው። እና ለኢንተርኔት ሳይሆን ማሰብ ያለባችሁ ደህና ሰው ነው ወይ የሚገጥመኝ፣ እንዴት ነው እዛ ሄጄስ አየሩን እለምዳለሁ ወይ ያንን ነገር ነው እንጂ ማሰብ ያለባችሁ ጥላችሁ ኢንተርኔት ላይ አታስቡ። ምክንያቱም አሁን ቢሮ ራሱ ሄዳችሁ ኢንተርኔት የመጀመሪያ ጥያቄያችሁ ኢንተርኔት ከሆነ በቃ አንቺ ለስራ አይደለም የመጣሽው ነው የምትባሉት ማለት ነው። ገብቷችኋል አይደል? አንገታችሁን ድፍት አድርጋችሁ ስራችሁን ስትሉ እነሱ ራሱ መጥፎ ራሱ ቢሆኑ የተወሰነ ሰዓት ሊለቁላችሁ ይችላሉ ማለት ነው። ገብቷችኋል? ኢንተርኔት ምንም ማለት አይደለም። ገባችሁ አይደል? እኔ ምግብ የሌለበት ቤት ብትገቡ፣ እንቅልፍ የማይተኛበት ቤት፣ እነዚህን ሁለቱን ስለሞከርኳቸው ነው የምነግራችሁ። ወሳኝና ወሳኝ የረፍት ሰዓታችሁና እንቅልፍ በሰዓት መተኛታችሁ፣ ምግብ መብላታችሁ ነው። ገብቷችኋል አይደለ?
ሳውዲ ላይ ደግሞ አሁን ምግብ አይሰጡም፣ እንቅልፍ አያስተኙም፣ ኢንተርኔት አይሰጡም። እነዚህ በቃ አይሰጥም። ስለዚህ ጭንቅላታችሁን አሳምናችሁ ሄዱ ማለት ነው። ግዴታ ይሰጠኛል ብላችሁ አትሂዱ። ወር ከሞላችሁ በኋላ ቢሮ አስፈቅዳችሁ በራሳችሁ መጠቀም ትችላላችሁ ማለት ነው። ሌላ ምን ልላችሁ ነበረ? ቪዲዮ በጣም ብዙ ቪዲዮ ሰርቼ ነበር። እንግዲህ ስልኬ ፎርማት ያደረገብኝ ኤዲት ያደረግኩትን ቪዲዮ ማለት ነው። መልቀቅ ያልቻልኩት አንድም ለዛ ነው፣ ስልኬ ያልስተካከል ብሎኝ ማለት ነው። እና ምን ልላችሁ ነው፣ ሌሎቻችሁን ጥያቄ ይዤ እመጣለሁ በቀጣይ ቪዲዮ ማለት ነው። ቀጣይ ቪዲዮ ደህና ቪዲዮ ሰርቼ ለእናንተ የሚጠቅም ለስራችሁ የሚጠቅማችሁን ቪዲዮ ይዤላችሁ እመጣለሁ። ቪዲዮን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ድንገት ነው የመጣሁት አሁን ማለት ስልኩ ተስተካክሏል አልተስተካከለም ሌው በሚል ነው የመጣሁት። ቪዲዮን ጨርሳችሁ እዩት። ካልተመቻችሁ ድምፁን አጥፍታችሁ ቁጭ አድርጉት። ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።